ይሄው እንግዲህ አንሷር መስጂዶች ደሴ አንሷር መስጂዶች እንግዲህ ለተፈናቃዮች እንዲሁም ለተጎዱ ሰዎች ብለው የሰበሰቡትን በተወለጋ ተፈናቅለው ቻይና ካምፕ ወይም ደግሞ ደሴ ገራዶ ለሰፈሩ ተፈናቃዮች ይኸው አስረክበዋል። እንደምታዩት አካባቢው ገበያ መስሏል። እንግዲህ የቻሉትን ያክል አድርገዋል። ሌሎች የቪዲዮ የሚደርሳችሁ እህት ወንድሞችም ኢንሻአላህ ለነዚህ ሰዎች ያው የሚሆን ነገር የምታበረክቱት ነገር ካለ በነስር በጎ አድራጎት ላይ ማበርከት ትችላላችሁ። ነስር በጎ አድራጎት ኢንሻአላህ እነዚህን ሰዎች በተከታታይ በተደጋጋሚ ሲረዳ ነበረ። ዛሬም ኢንሻአላህ ከአንሷር መስጂድ ጀማዓዎች ጋር በመሆን ይሄን ነገር እንግዲህ እያስተባበረ ይገኛል። ስለዚህ ኢንሻአላህ አንሷር መስጂዶች አላህ Subhanahu Wa Ta'ala ኩፋችሁን ያዝላችሁ፣ ሰደቃችሁን ይቀበላችሁ እያል ወደፊትም ከጎናችን እንዲኮኑ በአላህ ስም እየጠየቅን ኢንሻአላህ ሰደቃችሁ ተቀባይነት ይኑረው እያል ሌሎች እህት ወንድሞች በየቦታው ያላችሁ ደግሞ ኢንሻአላህ ነስር በጎ አድራጎትን አናግሩ። ኢንሻአላህ ለተጎዱ ወገኖች ለየቲሞች መሰል አዛውንቶች ኢንሻአላህ ድጋፋችሁን ለማድረስ ቆርጦ ተነስቷል፣ ስራ ላይ ይገኛል ማለት ነው። ለበለጠ መረጃ በ0910 1945 19 ደውላችሁ ማሳወቅ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ደሴ ገራዶ የሚገኙ ተፈናቃይ እህት ወንድሞች አባት እናቶች እንግዲህ ዛሬ ላይ እንግዲህ ከአንሷር መስጂድ ጀማዓዎች የተሰበሰበ አልባሳትን ያው እየተሰጡ ይገኛሉ። አንሷር መስጂድ በከረጉቱ ሰፈር የሚገኘው ማለት ነው ደሴ ኢንሻአላህ እዛ ጀማዓ ያረገው አስተዋጽኦ ነው። አካባቢው እንግዲህ አልባሳቱ ከ3000 በላይ የሚሆን አልባሳት ነው የተሰበሰበው ኢንሻአላህ። ሌሎቻችሁም ወንድሞች አስተዋጽኦ ማድረግ ተፈለጋችሁ ለነዚህ አዛውንቶች ህፃናቶችና እንዲሁም እህት ወንድሞች በነስር በጎ አድራጎት ላይ ማቅረብ ትችላላችሁ። ነስር በጎ አድራጎት ከናንተ ጋር ሆኖ ለመስራት ዝግጅቱን ጨርሶ ስራ ላይ ይገኛል ኢንሻአላህ። ስለዚህ ወደ ነስር በጎ አድራጎት ጎራ በሉ እንላለን። አላህ ይባርካችሁ እህት ወንድሞች። እዚህ ቦታ ላይ የሚገኙ ሃይማኖት አይለዩም። እኛ እርግጥ ነስር በጎ አድራጎት ያው ከስሙም እንደምትረዱት የሙስሊም ማህበር ቢሆንም ሲረዳ ግን የተጎዱ እህት ወንድሞችን በአጠቃላይ ሃይማኖት ሳይለይ ነው ተፈናቃዮችን በኩልነት ነው የሚረዳው። ስለዚህ ኢንሻአላህ በዚህ መልኩ ያው ሁላችሁም ተደራሽነቱ አስተማማኝ ይሆን ዘንድ ይሄው እንግዲህ ኢንሻአላህ የበለጠ በስልክ ቁጥራችን መጠየቅ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።